ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ጠፍቼ ነበረ ለትንሽ ጊዜ። አሁን ግን ተመልሻለሁ። እንግዲህ ስመለስ ደግሞ በዚህ ሞዲፋይድ ዲስትሪቢዩሽን ሜተድ በሚለው ከባለፈው ካቆምንበት ነው እንግዲህ የምቀጥለው። ይህንን ሞዲፋይድ ዲስትሪቢዩሽን ሜተድ ከማየታችን በፊት ኦፕቲማሊቲ ቴስት የሚለውን ትንሽ መመልከት ይኖርብናል። ኦፕቲማሊቲ ቴስት ስንል there is no other transportation route that can reduce the total cost ተባብለናል አይደለ? ኦፕቲማሊቲ ቴስት ማለት ያንን ቶታል ኮስታችንን ሊቀንስ የሚችል ሌላ ትራንስፖርቴሽን ሮድስ እንዳይኖር ሲያስችል ማለት ነው። this means this optimality test ቼክ ያደርጋል ማለት ነው if the transportation is minimum ነው ወይ የሚለው that transportation cost is minimum ከሆነ ኦኬ that is optimality test ነው ብለን እንላለን። ካልሆነሳ ኢምፕሩቭመንት ያስፈልገዋል። እንደገና ትራንስፖርቴሽን ኮስቱን ለመቀነስ እንደ አዲስ ምን ማድረግ አለብን? መስራት አለብን። ስለዚህ ጄኔራሊ ኦፕቲማሊቲ ቴስት ማለት ሜተድ ነው used to determine whether the current solution to a transportation problem is optimal or not. ያ ትራንስፖርቴሽን ፕሮብሌማችን ሶሉሽን ኦፕቲማል ነው ወይስ አይደለም የሚለውን ቼክ የምናደርግበት ሜተድ ኦፕቲማሊቲ ቴስት ነው ተባብለን ተነጋግረናል። ኦፕቲማሊቲ ቴስት የምንለው በሁለት ይከፈላል። ስቴፒንግ ስቶን ሜተድ ኤንድ ሞዲ ሜተድ ብለን እንከፍለዋለን። ኦፕቲማል የሆነውን ሶሉሽን እንዴት እንደምናገኝ በስቴፒንግ ስቶን ሜተድ ተመልክተናል። ዛሬ የምናየው በሞዲ ሜተድ ነው። በሞዲ ሜተድ እናያለን። ወደ ዋናው ትምህርታችን እንመለሳለን። ይህን ያህል ሪቫይዝ ካደረግን ወደ ትምህርታችን ከመመለሳችን በፊት አዲስ ቤተሰብ የሆናችሁ ሰብስክራይብ በማድረግ ሌሎች አዳዲስ ቪዲዮዎች ወደ እናንተ እንዲደርስ ማድረግ ትችላላችሁ። ቤተሰብ የሆናችሁ ደግሞ ላይክ በማድረግ እንደዚሁም ኮመንት ካላችሁ አስተያየት በመስጠት ከኔ ጋር መሆናችሁን ልታሳውቁኝ ትችላላችሁ። በተለይ ሊሰራላችሁ የምትፈልጉትን የኮርስ አይነት ካለ ኮመንት ውስጥ በመግባት ልታሳውቁኝ ትችላላችሁ። እናም ይሰራላችኋል ማለት ነው። እሺ ወደ ትምህርታችን እንመለስ። እንግዲህ ዛሬ የምናየው ስለ ሞዲፋይድ ዲስትሪቢዩሽን ሜተድ ይሆናል። ይህ ሞዲ ሜተድ ሌላው የኦፕቲማል ሶሉሽን የምንፈልግበት መንገድ ነው። ከስቴፒንግ ስቶን ሜተድ ሞዲ ሜተድ ምንድን ነው የሚለየው ስንል ስቴፒንግ ስቶን ሜተድ ላይ ምንድን ነበር? እንዴት ነው ኢምፕሩቭመንት ኢንዴክስ ኮምፒውት የምናደርገው? አሎኬት ላልተደረጉት ሴሎች ሉፕ እያገናኘን ነው ሶሉሽናችንን የምናገኘው። ይህንን በምናደርግበት ሰዓት በጣም ኮንሱሚንግ ኦፍ ዘ ታይም ኤንድ ኢፋክት ታይማችንን ጉልበታችንን የሚወስድብን ጉዳይ ይሆናል ማለት ነው። ስለዚህ ፎር ቢግ ፕሮብሌም በጣም ስሎው ነው የሚሆነው ማለት ነው። ሰፊ ፕሮብሌም በምንሰራበት ሰዓት በጣም የሚዘገይ ይሆናል። ምክንያቱም እያንዳንዱን ሉፕ እያደረግን ስለምንሄድ። ዚስ ሜተድ ግን ዊዛውት ድሮይንግ ኦፍ ዘ ክሎዝ ፓስት አንዩዝድ ሴላችንን ምን ማድረግ እንችላለን ነው ካልኩሌት እናደርጋለን ባይ ፎርሙላ ባይ ዩዚንግ ሲምፕል ፎርሙላን በመጠቀም ማለት ነው። ዚስ ሞዲ ሜተድ ኢዝ ኮንሱሚንግ ታይም ሳይሆን ሴቪንግ ታይም ይሆናል ማለት ነው። ኮንሱሚንግ ኢፋክት ሳይሆን ሴቪንግ ኢፋክት ይሆናል ማለት ነው። ታይም የሚወስድ ሳይሆን ታይም ቆጣቢ፣ ጉልበት የሚወስድ ሳይሆን ጉልበት ቆጣቢ የሆነ ሜተድ ነው ማለት ነው። when we compare with ስቴፒንግ ስቶን ሜተድ ከስቴፒንግ ስቶን ሜተድ አንጻር በጣም ጊዜ ቆጣቢ በጣም ኢፋክት የማይወስድ
ጉልበት የማይወስድ ኦፕቲማል ሶሉሽንን የምናገኝበት የሜተድ አይነት ሞዲ ሜተድ እንለዋለን ማለት ነው። ሶ ዚስ ስቴፒንግ ስቶን ሜተድ ኢዝ ኢፊሽንት ፎር ስሞል ሳይዝ ኦፍ ትራንስፖርቴሽን ፕሮብሌም ይለናል። ለስሞል ሳይዝ ትራንስፖርቴሽን ፕሮብሌም በቂ ነው። ላርጅ ለሆነ ምን አይልም መስራት በጣም አዳጋች ነው። ምክንያቱም ላርጅ የሆነን ፕሮብሌም በስቴፒንግ ስቶን ሜተድ እንስራ ካልን ምን ይሆናል ማለት ነው? በጣም ስሎው የሆነ አሰራር ውስጥ ነው የምንገባው። ምክንያቱም እያንዳንዷን አንዩዝድ የሆነችውን ሴል ቴስት እያደረግን ስለሆነ የምንሄደው በምንድን በሉፕ እያደረግን ስለሆነ የምንሄደው በጣም ጊዜ የሚወስድ ጉልበት የሚወስድ ስለሆነ ለስሞል ለሆኑ ትራንስፖርቴሽን ፕሮብሌሞች ብቻ እንጠቀመዋለን። ብንጠቀመው ሪኮመንድ ይደረጋል ነው። ግን ለላርጀስት ፕሮብሌም ግን ለሆነ ነገር የትኛውን ነው የምንጠቀመው ነው? ሞዲ ሜተድ ሪኮመንድ ይደረጋል። ምክንያቱም ታይም ሴቭ ነው፣ ኢፈርትም አይወስድም ማለት ነው። ሰው ግን በስቴፒንግ ስቶን ሜተድ ሰራችሁ፣ በሞዲ ሜተድ ሰራችሁ የምታገኙት መጨረሻ ላይ የምታገኙት ውጤት አሰራሩ ነው የሚለየው እንጂ ተመሳሳይ ነው። ኦኬ ሞዲ ሜተድ ስቴፖቹን እንመለከታለን። የመጀመሪያው ሞዲ ሜተድ ለመስራት ካልኩሌት ኢኒሻል ቤዚክ ፊዚብል ሶሉሽን ቱ ዘ ፕሮብሌም ይለናል። መጀመሪያ ኢኒሻል ቤዚክ ፊዚብል ሶሉሽናችንን ምን ማድረግ አለብን? ካልኩሌት ማድረግ አለብን። በሞዲ ሜተድ ብቻ አይደለም፣ በስቴፒንግ ስቶን ሜተድም እንደዚህ ነው የምናደርገው። መጀመሪያ ላይ ኢኒሻል ቤዚክ ፊዚብል ሶሉሽናችንን ካልኩሌት ማድረግ ያስፈልጋል። ኢኒሻል ቤዚክ ፊዚብል ሶሉሽን ምን ማለት ነው ብለናል። ባለፈው ቪዲዮም ላይ ተናግሬዋለሁ። ዲማንዳችንና ሰፕላያችን ቶታል ዲማንድ ኤንድ ቶታል ሰፕላያችን ሳቲስፋይ መሆኑን ካልኩሌት የምናደርግበት። አፍተር ዊ ካልኩሌት ዘ ኢኒሻል ቤዚክ ፊዚብል ሶሉሽን we are going to calculate the UI and VJ with the expression of UI plus VJ for each occupied cell. Okay, each allocation cells. allocate ለተደረገባቸው ሴሎች UIን እና VJን ምን እናደርጋለን ነው? ካልኩሌት እናደርጋለን with expression of UI plus VJ. This means calculate all UI and VJ for all row and column respectively ማለት ነው። ለሁሉም row ለሁሉም column UIን VJን ካልኩሌት እናደርጋለን። this means UI plus VJ ማለት ኮስታችንን ነው የሚሰጠን። CIJን ይሰጠናል። I ማለት ምንድናት? I ማለት ነምበር ኦፍ ሮውን ታመላክተናለች። ጄን ደግሞ ምንድነው የምታመላክተን? ነምበር ኦፍ ኮለንን ታመላክተናለች። ዩሳ ዩ ሮው ኢንዴክስን ያመላክተናል። ቪ ደግሞ ኮለን ኢንዴክስን ያመላክተናል ማለት ነው። እነዚህን ሮው ኢንዴክስን እና ኮለን ኢንዴክስን በመጠቀም ካልኩሌት በማድረግ ኮስታችንን ማግኘት እንችላለን። this means CIJን እናገኛለን ማለት ነው። so CIJን ካገኘን በኋላ we can compute the value of every unoccupied cell. okay CIJን አገኘን ማለት occupied ሴላችንን ሰራን ማለት ነው። so after we calculate occupied cell, then we are going to calculate the unoccupied cell. okay unoccupied cell ማለት allocate ያልተደረገባቸው ሴሎች ስለሆነ እነዛን ካልኩሌት እናደርጋለን by this equation. KIJ የምንለው አለ። KIJ equal to CIJ minus UI plus VJ የሚለውን ፎርሙላ በመጠቀም KIJን ምን ማድረግ እንችላለን ነው እናገኛለን። what's the meaning of KIJ? okay KIJ ማለት ምን ማለት ነው ስንል KIJ ሴል ኢቫሉተር ነው። ኦፖርቹኒቲ ኮስታችን መጨረሻ ላይ የምንፈልገውን ኦፖርቹኒቲ ኮስት የሚሰጠን KIJ ይባላል። ወይም ደግሞ በሌላ ስሙ ሴል ኢቫሉተር እንለዋለን ማለት ነው። so this KIJ
ግሬተር ዛን ኦር ኢኳል ቱ 0 ነው ወይ ሲለን መልሳችን ኖ ከሆነ so select the maximum negative value of KIG. okay KIGን ስንሰራ ካገኘነው ውጤት ኔጌቲቭ ቫልዩ ማክሲመም የሆነው ኔጌቲቭ ቫልዩ በመምረጥ እንደገና ክሎዝ ሉፕ በማድረግ ሪአሎኬት ማድረግ አለብን ማለት ነው። ግን መልሳችን ግን KIG greater than or equal to 0 ነው ወይ ብሎ ሲጠይቀን መልሳችን yes ከሆነ ኦኬ so it is optimal solution ነው ማለት ነው። ምን እናደርጋለን? ስቶፕ እናደርጋለን የሰራነውን ስራ ኦፕቲማል ሶሉሽናችንን ስላገኘን ከዛ በኋላ መቀጠል አይገባንም ማለት ነው። ስለዚህ መቀጠል የሚገባን KIGያችን ኔጌቲቭ ሲመጣብን ነው። ይሄንን ፕሮሲጀር በመጠቀም ነው እንግዲህ ሞዲ ሜተድን ካልኩሌት አድርገን ኦፕቲማል ሶሉሽናችንን ማግኘት የምንችለው። እስቲ ኤግዛምፕል በመመልከት የበለጠ እንደሚገባችሁ ተስፋ አደርጋለሁ። ኤግዛምፕል obtain the optimal solution to the transportation problem by ሞዲ ሜተድ given below ይለናል። ይህ የኛ ኤግዛምፕላችን ነው። ሶ መጀመሪያ ከሶስቱ ሜተድ አንደኛውን ሜተድ በመጠቀም ኢኒሻል ፊዚብል ሶሉሽናችንን ምን ማድረግ ነው? ማግኘት መቻል ነው አይደለ? ሶስቱ ሜተድ እነማን ናቸው ብለን ስንል ኖርዝ ዌስት ኮርነር ሜተድ፣ ሊስት ኮስት ሜተድ እና ቮግል አፕሮክሲሜሽን ሜተድ ቫም የምንለው ማለት ነው። ሶ እኛ በዚህ ኤግዛምፕል ልንሰራ ያሰብነው ኖርዝ ዌስት ኮርነር ሜተድን በመጠቀም ነው ኢኒሻል ፊዚብል ሶሉሽናችንን ኦብቴን የምናደርገው ማለት ነው። እንዴት አድርገን ኢኒሻል ፊዚብል ሶሉሽናችንን ኖርዝ ዌስት ኮርነር ሜተዳችን ተጠቅመን አሎኬት አድርገን ትራንስፖርቴሽን ኮስታችን እናገኛለን ለሚለው ቀደም ባሉ ቪዲዮዎች ከዚህ በፊት ስለ ኢኒሻል ፊዚብል ሶሉሽን እያንዳንዱን ኖርዝ ዌስት ኮርነር ሜተድ፣ ሊስት ኮስት ሜተድ እና ቫም ሜተድን እንዴት ተጠቅመን ማግኘት እንችላለን የሚል ቪዲዮ ስለሰራው ያላያችሁ ተማሪዎች ካላችሁ መለስ ብላችሁ ለማየት ትችላላችሁ። ጊዜ ለመቆጠብ ያህል እኔ ቀጥታ ወደ ሞዲ ሜተድ ስለሆነ የምገባው ኖርዝ ዌስት ኮርነር ሜተድን እዚህ ጋር አልሰራም ማለት ነው። መልሱን ብቻ ነው የማስቀምጠው። እናንተ ያንን ቪዲዮ በመመልከት ራሳችሁን ቼክ አፕ አድርጋችሁ እኔ ካመጣሁት መልስ ጋር የእናንተ መልስ መምጣቱን ቼክ አድርጉ እላለሁ። ሲሰራ ኖርዝ ዌስት ኮርነር ሜተዳችንን አሁን እነዚህን አሎኬት እናደርጋቸዋለን። ሰርተን ነው አሎኬት የምናደርገው፣ ያው ቪዲዮውን በመመልከት እዛ ጋር ስለምታገኙት ማለት ነው። ከዛ ደግሞ ትራንስፖርቴሽን ኮስቱ መጨረሻ ላይ 1900 ይመጣል። ይሄንንም ለእናንተ የቤት ስራ ትቻለሁ ማለት ነው። ኖርዝ ዌስት ኮርነር ሜተድን በመጠቀም እነዚህን አሎኬት የተደረጉ ቦታዎችን መምጣታቸውና ትራንስፖርቴሽን ኮስቱ 1900 እንደሚመጣ በእናንተ በኩል እንድትሰሩት ነው ሪኮመንድ የማደርጋችሁ። እኔ ወደ ቀጣዩ ወደ ሞዲ ሜተድ እገባለሁ ማለት ነው። ሞዲ ሜተድ ከመግባታችን በፊት ነን ዲጀነሬሲ ቼክ ማድረግ አለብን ማለት ነው። ዚስ ሚንስ ነምበር ኦፍ አሎኬሽናችን ከኤም ፕላስ ኤን ማይነስ 1 ጋር ምን መሆን አለበት ነው? እኩል መሆን አለበት። ነምበር ኦፍ አሎኬሽናችን እነማን ናቸው? 50 50 100 100 200 አይደለ? ስንት ነምበር ኦፍ አሎኬሽን አለን? 5 አለ። 1 2 3 4 5 አይደለ? 5 አለ። ኤም ምንድን ነው? ኤም ማለት ሰፕላይ ሴንተራችን ነው አይደለ? ወይም ኦሪጂን ሴንተር የምንለው። ዚስ ኦሪጂን ሴንተር በየት በኩል ነው የሚቀመጠው? በእነዚህ ሰፕላይ ሴንተር የምንለው 100 200 200 የምንላቸው ናቸው። ስለዚህ በየት ነው የምናገኛቸው? በሮ ነምበር ኦፍ ሮ ላይ ነው የምናገኛቸው ማለት ነው። ስለዚህ ሰፕላያችን ነምበር ኦፍ ሮ ነው። ኤን ማለት ደግሞ ዲማንድ ሴንተር ነው። ነምበር ኦፍ ኮለን ያሉት 50 150 300 የምንላቸው ኮለን ላይ ነው ያሉት አይደለም። ስለዚህ 3 ነምበር ኦፍ ሰፕላይ አለን፣ 3 ደግሞ ነምበር ኦፍ ኮለን አለን ማለት ነው። ስለዚህ 3 ሲደመር 3 ሲቀነስ 1 ስናደርገው ከዚህ አሎኬት ካረግነው ጋር እኩል
ከመጣ ዛቲስ ነን ዲጀነሬሽን እንለዋለን። ካልመጣ ግን ዲጀነሬሽን ማለት ነው። እንደገና መስራት አለብን ወደ ሌላኛው ስቴፕ ከመሄዳችን በፊት። የኛ ፎርቹኔትሊ መጥቷል። ስለዚህ ወደ ቀጣዩ ስቴፕ መጓዝ እንችላለን። ስቴፕ 2 ምንድነው የሚለን? ካልኩሌት ዩአይ ፕላስ ቪጂ ፎር ኦል ኦኩፓይድ ሴል። ኦኬ ለሁሉም ኦኩፓይድ ሴሎች ዩአይ ፕላስ ቪጂን ካልኩሌት እናደርግለታለን ነው የሚለው። ኦኩፓይድ ሴል ማለት ምንድነው ተባብለናል? አሎኬት የተደረጉባቸው ቦታዎች ሴሎች ኦኩፓይድ ሴል ነው የምንላቸው። እነዛ ማን ናቸው? አሁን እዚህ ጋር አንድ አሎኬት ተደርጓል፣ እዚህ ጋር አሎኬት ተደርጓል። ዚስ ኤንድ ዚስ አይደለ? እነዚህ ምንድናቸው? ኦኩፓይድ ሴል ይባላሉ። አን ኦኩፓይድ ሴል የምንላቸው ደግሞ አሎኬት ያልተደረገባቸው ቦታዎች ማለት ነው። ስለዚህ ኦኩፓይድ ሴል ባጭሩ ኦሲ ብለን እንጠራዋለን። አንደኛው C11 ይለናል። C11 ማለት ምንድነው? CI ጄ አይደለ? አይ ምንድነው ተባብለናል? ሮዋችን ናት። ጄ ደግሞ ኮለናችን ነው ተባብለናል አይደለ? አያችን ላይ ዋን ሰጠን። ሮዋችን ይሄ እንደዚህ ሮው ስንሄድ አንድ አለ። ይሄ ወደዚህ አንድ ሮ ይሄዳል። ወደዚህ ደግሞ እንዴት ነው? ኮለን ማለት ወደ ታች ነው አይደለ? የመጀመሪያው ኮለን የመጀመሪያው ሮ ማለት ነው። ኦኬ ስለዚህ የመጀመሪያው ሮ አንድ የመጀመሪያው ኮለን አንድ ለዛ ነው ይሄ C11 ይመጣልን ማለት ነው። ሶ ወደ ቀጣዩ ስንሄድ CIJ ማለት UI ፕላስ VJ ነው ተብሏል። UI ማለት ሮው ኢንዴክስ፣ ዩ ማለት ምንድነው? ሮው ነው አይደለ? ሮው ኢንዴክሳችን ነው። ቪ ደግሞ ኮለን ኢንዴክሳችን ነው ማለት ነው። ሶ C11 ማለት ማናት? ፎር ናት አይደለ? ዩ ማለት ሮው ነው፣ አንድ ላይ ነው ያለችው፣ ዋን እንላለን። ቪሳ ኮለናችን አንድ ላይ ነው ያለው። ኮለናችንም ሮዋችንም ቅድም እንዳየ ነው የት ላይ ነው? አንድ ላይ ነው ያለው። አንድ ላይ ነው ምክንያቱም ይሄ አንድ ነው የምንለው። አንድ ሮ፣ ሁለተኛ ሮ፣ ሶስተኛ ሮ ነው የምንለው አይደለ? እዚህኛው አንደኛው ኮለን፣ ሁለተኛው ኮለን፣ ሶስተኛው ኮለን ብለን ነው የምናወራው። ስለዚህ የኛ ይችኛይቷ ስለሆነች ይችኛይቷ ደግሞ የመጀመሪያ ሮ የመጀመሪያ ኮለን ላይ ነው ያለው ማለት ነው፣ ቅድም ያየ ነው። ስለዚህ V1I ማለት ሮ ነው፣ ጄ ማለት ኮለን ማለት ስለሆነ ቅድም እንዳየ ነው። ስለዚህ U1 ፕላስ V1 ይሆናል ማለት ነው። ቀጥለን ሁል ጊዜ ስንሰራ ባይ ዲፎልት U1 0 ነው የሚሆነው ማለት ነው። ስለዚህ 4 is equal to U1 0 ፕላስ V1 ይሆናል። this means V1አችን ስንት ሆነ ማለት ነው? 4 መጣ ማለት ነው። 4 መጣ። ኦኬ U1አችንን አገኘን ማለት ነው። ቀጣዩ ደግሞ የትኛው ነው? C1 2 ይለናል። አሁን 1 ማለት አይ ነው፣ 2 ማለት ደግሞ ጄ ነው። አይ ማለት ደግሞ ማን ነው? ሮው ነው ብለናል አይደለ? ይሄን መርሳት የለባቸውም። ጄ ማለት ደግሞ ኮለናችን ነው። ስለዚህ C1 2 ማለት አንደኛው ሮው ላይ ሁለተኛው ኮለን ላይ ያለን ነው። አንደኛው ሮው ማለት የትኛው ነው? ይሄ ነው። ሁለተኛው ኮለን ማለት የትኛው ነው? ይሄ ነው። በደንብ እንዲገባቸው ይሄ ማለት የመጀመሪያው ኮለን ነው፣ ኮለን 1 ነው። ይሄ ደግሞ ኮለን 2 ነው። ኦኬ ዚስ ኮለን 3 ነው ማለት ነው። ይሄኛው ሮው 1 ነው። ዚስ ሮው 2 ነው። ዚስ ሮው 3 ነው። ኦኬ ሶ C1 2 ማለት ሮው 1 ማለት ነው። ይሄ ይቺ
አይ ምንላት ምንድናት ብለናል? ሮ አይደለ? እቺኛይቷ ጄ ምንላት ደግሞ ኮለን ተባብለናል አይደለ? ሮዋችን አንድ ነው እያለን ነው። ሮ ዋን ማለት የትኛው ነው? ይሄ ነው አይደል? እዚህ ላይ ነው ያለው እያለን ነው። እሺ አሎኬት ለማድረግ ሁለተኛው ኮለናችን 2 ነው። ይሄኛውን ሰርተናል። ሮ 1 ኮለን 1 ሮ 1 ኮለን 1 የመጀመሪያውን ሰርተናል። ይሄኛውን ለማግኘት ሮ ኮለን 2 ሮ 1 ላይ ነው የሚገኘው እያልን ነው የምንሄደው አይደለ? ስለዚህ 1 2 ይሆናል ማለት ነው። 1 2 ሶ ይሄንን ስንሰራ ምን ይሆናል? 2 1 2 ደግሞ ማናት? እቺ 2 ናት አይደለ? 2 ናት። ኮስታችን 2 ነው። 2 ነው ኮስታችን። ሲ ማለት ኮስት ነው ብያቸዋለሁ። ኮስታችን 2 ነው ኢኳል ቱ U1 ፕላስ V2 ይመጣል። U1 ፕላስ V2 ይመጣል ማለት ነው። ምክንያቱም U ማለት ሮ ነው፣ V ማለት ደግሞ ምንድነው ተባብለናል? ኮለን ነው። ኦኬ ሶ 2 እኩል ይሆናል U1 ማለት 0 ነው። V2 ይቀመጣል ማለት ነው። የለንም። ሶ V2 ስንት መጣ? 2 መጣ ማለት ነው። 2 መጣ። ቀጣዩን ስንሰራ የትኛውን ነው አሎኬት? ይሄንን እንሰራለን። ይሄ ማለት ማን ነው? ይሄ ማለት C22 ማለት ነው። ይቺ ስንተኛው ሮ ላይ ነው የምትገኘው? ሁለተኛው ሮ ላይ ትገኛለች። ሁለተኛው እንደገና ኮለን ላይ ትገኛለች አይደል? ስለዚህ 22 የተባለው ለዛ ነው። ሁለተኛው ሮ ላይ ነው የምትገኘው፣ ሁለተኛው ኮለን ላይ ነው የምትገኘው። ሶ ይቺ 22 ማናት? ኮስቷ 1 ናት ማለት ነው። 1 ኮስት ነው። U2 ፕላስ V2 ብለን እንጽፋለን። ሮ 2 ኮለን 2 ላይ እንደማለት ነው። ቀጥለን 1 ኢኳል ቱ U2 ፕላስ 2 ኦኬ U2 ፕላስ 2 V2 ማለት ስንት ነው ብለናል? እዚህ ጋር 2 አይደለ? ሰብስቲቱት እናደርጋለን፣ እንተካዋለን። V2ን በ2 እንተካዋለን። U2 ግን የለንም። ስለዚህ የዩቱን ፋይንድ ስናደርግ ስንት መጣ? U2 ማይነስ 1 ምክንያቱም 1 ይቺ 2 ወደ 1 ስትሄድ ማይነስ 2 ሆና ስለምትሄድ 1 ማይነስ 2 ማለት ደግሞ ማይነስ 1 ስለሚሰጠን ነው U2 ማይነስ 1 ነው ያለን። ቀጣዩን ስንሄድ U23 ማለት የትኛውን ነው? ይችን ነው የሚሰራው አይደለ? ሁለተኛው ሮ ላይ ሶስተኛው ኮለን ላይ ያለን ነው። So this means 9 ኮስታችን ማናት? 9 U2 ሮ 2 ነው 1 2 2 ላይ አይደለ ያለው 1 2 3 ኮለን ደግሞ 3 ላይ ነው ያለው ማለት ነው። ስለዚህ V3 ምክንያቱም U ማለት ሮ ነው፣ V ማለት ኮለን ነው አይደለ? ተባብለናል። ሶ 9 እኩል ይሆናል U2 ማለት U2 ስንት አግኝተናል? ማይነስ 1 ፕላስ V3 ስለሌለን V3 እንላጋለን። V3 ማለት 9 ይቺ ማይነስ 1 ከኢኳል ቱ ወደዚህ ስትሄድ ፕላስ 1 ይሆናል 10 ይመጣል ማለት ነው። 10 መጣለን። የመጨረሻው C33 ነው። this means ይቺ ማለት ሶስተኛው 1 2 3 ሶስተኛው ሮ ላይ ሶስተኛው ኮለን ላይ ነው የምትገኘው ማለት ነው። እዚህ ሶስተኛው ሮ ሶስተኛው ኮለን ብላችሁ ትጽፋላችሁ። ኮስቱ ስንት ነው? 3 አይደለ? ኮስቱ 3 ነው። 3 U3 ፕላስ V3 ይሄንን ከዚህ ራሱ መውሰድ ትችላላችሁ። ሮ ኮለን so 3 equal to U3 plus 10 U3ያችን ስንት ነው? ማይነስ 7 ይመጣል ማለት ነው። ቢኮዝ 3 ማይነስ 10 ስለሚሆን ይሄ ወደዚህ ስለሚመጣ ማይነስ 7 ይመጣል ማለት ነው። እንዲህ አድርገን ኦኩፓይድ ሴላችንን ካልኩሌት እናደርጋለን ማለት ነው። ስቴፕ 3 ስንመለከት after we get the occupied ሴላችንን ካገኘን በኋላ we can calculate
ኢቫሉዌተር ሴሎቻችንን ካልኩሌት ማድረግ እንችላለን። ዚስ ሚንስ ኬአይጂን ካልኩሌት ማድረግ እንችላለን ማለት ነው። ለማን? ፎር አን ኦኩፓይድ ሴሎች ኦኬ፣ ወይም ደግሞ አን አሎኬሽን ሴል አሎኬት ላልተደረገባቸው ሴሎች ነው ካልኩሌት የምናደርገው። ቅድም እነዚህ ሁሉ አሎኬት የተደረገባቸው ናቸው አይደል? ይሄንን ነበር የሰራ ነው። አሁን ደግሞ ከዚህ ውጭ የሆኑትን አን ኦኩፓይድ ሴል ለሆኑት ካልኩሌት እናደርጋለን። ሶ አን ኦኩፓይድ ሴል አለ፣ ኬአይጂያችንን እናደርጋለን፣ ካልኩሌት እናደርጋለን ነው። እሺ የመጀመሪያ አን ኦኩፓይድ ሴል የትኛው ነው ስንል ይቺ ናት አይደለ? ይቺ የመጀመሪያ አን ኦኩፓይድ ሴል ናት። ሶ ይቺ ማለት ደግሞ አንደኛው ሮ ላይ በሲ ኮለን ያለችው ማለት ነው። እሺ ዚስ ሚንስ አንደኛው ሮ ላይ ሶስተኛው ኮለን ላይ እንደማለት ነው። ኬአይጂያችንን ለማግኘት በዚህ ፎርሙላ አይደለም የምንጠቀመው። C13 ማይነስ U1 ፕላስ V3 እናደርጋለን። ይችን እያየን መሄድ ነው። ይሄኛው ዋን ማለት ሮ ነው አይደለ? ሮ 1 3 ይለናል። ኮለን 3 አድርገን እንሰራታለን ማለት ነው። ሶ C13 ማለት ማናት? C13 ማናት? ኮስታችን 8 አይደለ? ሲቀነስ U1 ስንት ነው? 0 0 ሲደመር V3 ስንት ነው? V3 10 ነው። 10 እናደርጋለን ማለት ነው። ከዛ ይህንን ስንደምረው 8 ሲቀነስ 10 ማይነስ 2 ይመጣል። ወደ ቀጣዩ ስቴፕ ስንሄድ ደግሞ ሌላኛው አን ኦኩፓይድ ሴል ማን ነው? ዚስ ዚስ ነው። ሶ ዚስ ሚንስ ሮው 2 ኤ ማለት ነው። ኮለናችን ኤ ነው። ሮው 2 ኤ ነው። ዚስ ሚንስ ሮው 2 1 ነው ማለት ነው። ኮለናችን አንደኛው ላይ ነው። ሮዋችን ሁለተኛ ላይ ነው። ስለዚህ ይሄ ሮ ነው፣ ይሄ ኮለን ነው ተባብለናል አይደለ? ከዚህ መውሰድ ይቻላል። U2 V1 አድርገን መውሰድ እንችላለን። ኦኬ ይሄ ስንት ነው? ኮስታችን 5 ነው። ሲቀነስ U2 ማለት ስንት ነው? ማይነስ 1 ነው። U2 ፕላስ V1 ስንት ነው? 4 አይደለ? 4 እናመጣለን። ይሄንን ስንደምረው ፕላስ 2 ይመጣልናል። ፕላስ 2 ይመጣልናል። ሌላኛው አን ኦኩፓይድ ሴል ማን ነው? 7 7 ነው። 7 ማለት ደግሞ 1 2 3 ሶስተኛው ሮ ላይ ግን ኮለን ኤ ላይ ነው። ዚስ ሚንስ ኮለን 1 ላይ ነው ያለው ማለት ነው። 1 ላይ ነው። ስለዚህ 3 1 ይሆናል ማለት ነው። ሮ ሶስተኛው ሮ አንደኛው ኮለን እንደማለት ነው። ሲቀነስ ይሄንን ስንበትነው 3 ማለት U3 ነው። 1 ማለት V1 ነው አይደለ? U3 ፕላስ V1 በዚህ ፎርሙላ መጠቀም ነው። ሲምፕል ፎርሙላ ስለሆነ ማለት ነው። C31 ማለት ማን ነው? 7 አይደል? 7 ነው። ማይነስ U3 ማለት ማን ነው? U3 ማይነስ 7 ከላይ ነው የምትወስዱት። U3 ማይነስ 7 ነው። ፕላስ V1 ማን ነው? 4 4 ነው። ኦኬ ሶ ይህንን በምንደማምርበት ሰዓት ፕላስ 10 ይመጣልናል ማለት ነው። የመጨረሻው አን ኦኩፓይድ ሴል ማን ነው የሚሆነው ማለት ነው? ዚስ ነው። ሶ ዚስ ሚንስ ሶስተኛው ሁለተኛው ኮለን ላይ ነው የሚገኘው ማለት ነው። ስለዚህ C32 ማይነስ U3 ፕላስ V2 ብለን እንሰራለን። ይሄንን ካልኩሌት ስናደርግ 11 ነው የሚመጣው። ይሄን አስተካክሉት፣ 11 ይመጣል ማለት ነው። ስለዚህ ስቴፕ 3ያችንን በዚህ እንሰራለን። አሁን ኬአይጂያችንን እንደዚህ ከሰራን በኋላ ጥያቄ እንጠይቃለን ማለት ነው። አር ኦል ኬአይጂ ኢዝ ግሬተር ዛን ኦር ኢኳል ቱ 0 የሚለውን ጥያቄ እንጠይቃለን። እዚህ ጋር ስናይ 0 እና ከ0 በላይ ነው። ምን አለብን እዚህ ጋር? ኔጌቲቭ 2 አለች አይደለ? ኔጌቲቭ 2 ስላለች ምን ማድረግ አለብን ማለት ነው? ዩዚንግ ዘ ሉፕ ሜተድ መጠቀም አለብን ማለት ነው።
ቴብላችን ኢምፕሩቭመንት የሚፈልግ ከሆነ we must use the loop method ኦኬ the loop method ተጠቅመን ኮስታችንን ምን ማድረግ አለብን? ሪዲዩስ ማድረግ አለብን። ምክንያቱም ኦፕቲሚቲ ቴስት ምንድነው ብለናል? ትራንስፖርት ኮስታችንን ሪዲዩስ ማድረግ ካልቻልን ነው ያኔ ቤስት ሮት የምንለው ሮታችንን። ግን ትራንስፖርቴሽን ኮስቱ ሪዲዩስ መደረግ የሚችል ከሆነ ኢምፕሩቭመንት ይፈልጋል ማለት ነው። ሪዲዩስ መደረግ ይችላል ብሎ ደግሞ የሚነግረን ኔጌቲቭ ሲሆን ጊዜ ነው። ስለዚህ -2 ማለት በሁለት ሪዲዩስ መሆን ይችላል እያለ እየነገረን ስለሆነ we must improve this table ኦኬ ይሄንን ቴብል ኢምፕሩቭ ማድረግ ያስፈልገናል ማለት ነው። ሶ ክሎዝ ሉፕ መጠቀም አለብን። ለየትኛው ነው ክሎዝ ሉፕ የምንጠቀመው? ለ3 1 3 ማለት ነው። ይቺ አይደለች ኔጌቲቭ የመጣችው ሶ ይቺ ማለት ናት 1 3 ማለት 8 ናት። ስለዚህ የዚችን ሉፕ እንሰራለን። የዚችን ሉፕ ስንሰራ ይሄ ማለት ነው። ይቺን ለማግኘት እንደዚህ ሉፕ እንሰራለን። ሉፕ እንዴት ነው የሚሰራው የሚለውን በዲቴይል ለማወቅ ከፈለጋችሁ ስቴፒንግ ስቶን ሜተድ ላይ የሰራሁትን ቲቶር መለስ ብላችሁ ለማየት ሞክሩ። ሶ ይሄንን ወደዚህ ሳመጣው 2 8 9 1 አይደለ? አሎኬት የተደረገበት 50 ነው። የ1 100 ነው። የ9 100 ነው። 8 አሎኬት የለውም። ሶ ከ8 ትነሱና ፕላስ ማይነስ ታደርጋላችሁ። ግን ሁሉ ጊዜ አን ኦኩፓይድ ሴል ሆነ አሎኬት ካልተደረገበት ላይ ፕላስ ብላችሁ ጀምሩ። ከፈለጋችሁ በክሎክዋይስ ከፈለጋችሁ በአንቲ ክሎክዋይስ ምን ማድረግ ትችላላችሁ? ማይነስ ፕላስ ማይነስ እያላችሁ መጻፍ ትችላላችሁ ማለት ነው። ግን ምናችሁ መጠበቅ አለባችሁ? አንኦኩፓይድ ሲላችሁ ፕላስ የሚለውን ጠብቃችሁ ነው። ማይነስ ፕላስ ማይነስ ከፈለጋችሁ ከዚህ ፕላስ ማይነስ ይሆናል ማለት ነው። እንዲህ አድርጋችሁ ትሰራላችሁ። እንደዚህ አድርጋችሁ ከሰራችሁ በኋላ ሪቪዥን ሶሉሽን ላይ የምንከተለው አይነት ፕሮሲጀር አለ። እሱን ስናይ ሴሌክት ዘ ስሞለስት አሎኬሽን ዩኒት ፍሮም ኔጌቲቭ ሳይን ሴል ይለናል። ከኔጌቲቭ ሳይናችን ኔጌቲቭ ሳይን የትኛው ነው? 2 እና 9 ያለበት ኔጌቲቭ ሳይን አለ፣ እዚህም ኔጌቲቭ ሳይን አለ። ከሁለቱ ስሞለስት አሎኬሽን ያለው የትኛው ነው? ምረጡ ይለናል። 2 አሁን 50 ነው አሎኬሽኑ አይደለ? 9 ደግሞ 100 ነው አሎኬሽን። ከ50 እና ከ100 ትንሹ አሎኬሽን ዩኒት የትኛው ነው? 50 ነው አይደለ? ሶ ትንሹ 50 ነው እንላለን። 50 መሆኑን ካወቀን we can add ፕላስ ሳይን አሎኬሽን ይለናል። ፕላስ ለሆኑት 50ን አድ እናደርግለታለን። ማይነስ ሳይን ላላቸው ደግሞ አሎኬሽን ሰብስትራክት 50ን ምን እናደርጋለን? እንቀንሳለን ከነበረው ማለት ነው። በዚህ ነው የምንሰራው። ስለዚህ ይሄ ማይነስ ስለሆነ እንቀንስበታለን። ቀንሱ አይደለ የተባልነው? ፕላስ ለሆነ ደግሞ እንጨምራለን። ለዚህ ይሄንንም እንደምራለን። ለዚህ እንቀንሳለን። ስለዚህ 50 ሲቀነስ 50 ምን ይሆናል? ይሄ 50 ይመጣል። ይሄኛው 0 ነው የሚመጣው። የዚህ 100 ሲቀነስ 50 ይመጣል። 100 ሲደመር 150 ይመጣል ማለት ነው። እንደዚህ አድርገን እንሰራለን። ስለዚህ 50 የነበረችን እዚህ ጋር ምን ይሆናል? ይጠፋል ማለት ነው። ይሄንን እናጠፋዋለን። እዚህ ጋር 8 አንኦኩፓይድ ወይም ደግሞ አሎኬት ያልተደረገበት ነበር። አሁን ግን 50 አሎኬት ተደርጎለታል ማለት ነው። ቀጥሎ 150 እናደርገዋለን። ይሄንን 100 ነበረ። አሁን ምን ይሆናል? 150 ብለን እንደ አዲስ እንጽፈዋለን። 9 100 ነበር። አሁን ግን አዲሱ አሎኬሽን ስንት ነው? 50። ይሄ ይጠፋና እዚህ ጋር ምን እናደርጋለን? 50 እናደርጋለን። ይሄንኛውንም እናጠፋዋለን። እንደዚህ ይመጣልናል። ሶ ካልኩሌት አሁን እንደ አዲስ ኦኩፓይድ ሴል ወይም አሎኬት የተደረገባቸውን ዩአይ ፕላስ ቪጄን ካልኩሌት እናደርጋለን። ቅድም እንደሰራ ነው። በጣም ቀላል እየሆነ ስለሆነ በቀላሉ ለመስራት እንድትችሉ ነው። ስለዚህ ዩአይ አሁንም
ዲፋልታችን 0 አድርገን እንነሳለን። ስለዚህ እነማን ናቸው አሎኬሽናችን? C11 አይደለ? 1 1 ሌላውሳ C1 3 ላይ ነው። 1 2 3 3 አይደለ? C22 ማለት የትኛዋ ናት? ይቺ ናት አይደለ? ሁለተኛው ሮው ላይ ሁለተኛው ኮለን ላይ የምትገኘው ማለት ነው። C23 ማን ነው? ይሄ ነው። ሁለተኛው ሮው ላይ ሶስተኛው ኮለን ላይ የሚገኝ ማለት ነው። C3 ሶስተኛው ሮው ላይ ሶስተኛው ኮለን ላይ ነው የሚገኘው ይሄ። ስለዚህ እነዚህን ካልኩሌት ስናደርግ እንዳለ ቅድም እንደሰራ ነው ስለሆነ ቀላል ስለሆነ በዚህ መልክ ይቀመጣል። C11 4 ነው። ከዛ U1 V1 እናደርጋለን። C13 ማናት? 8 ናት። C22 1 ነው። C23 9 ነው። C33 3 ነው ማለት ነው። ከዛ ቀጥሎ ይሄንን ስንሰራ U1 ማለት ዲፋልቱ 0 ነው። V1 ይሆናል። የዚህኛው U1 0 ነው። V3 ይመጣል ማለት ነው። ቀጥለን 1 U2 ፕላስ V2 ይለናል። እንደዛ ገና አስቀምጣለን። 9 U2 ፕላስ V3 ማን ነው? 8 ነው አይደለ? 8 ይለናል። ይሄን እንዴት ነው የምንሰራው? እዚህ ጋር በሚሰጠን አሁን U1 ሰጥቶናል አይደለ? U1 ማን ነው? ይሄ 0 ስናደርገው U1 4 መጣልን። ይሄኛውን 3 ደግሞ ይሄንንም አሁንም 0 ስናደርገው V3 ስንት ነው? 8 ይመጣልናል። እዚህ ላይ ስንመጣ ግን U2 እና V2 የለንም እዚህ ጋር አይደለ? ይሄንን ትተን እንሄድና የት ላይ እንሄዳለን ነው? እዚህ ጋር እንሄዳለን። እዚህ ጋር ስንሄድ 9 U2 ፕላስ V3 ከላይ 8 ተሰጥቶናል አይደል? እንተካታለን። U2 ፕላስ 1 አገኘን ማለት ነው። አሁን ይሄንን ካገኘን በኋላ ተመልሰን እዚህ ጋር መተን U2ን ምን ማድረግ እንችላለን? መተካት እንችላለን። ስንተካት 1 አድርገን ስንተካት 1 ማይነስ 1 V2 ስንት መጣ? 0 መጣ ማለት ነው። 3 is equal to U3 plus 8 ይለናል። ስለዚህ U3 plus 8 ያልኩት ለምንድን ነው? V3 ስንት ስለሰጠን ነው። እዚህ ጋር 8 ስላለን ሰብስቲቱት ማድረግ መተካት ስለሆነ U3 ማይነስ 5 ይመጣል ማለት ነው። በዚህ መንገድ እንሰራለን። በጣም ቀላል ስለሆነ ነው። አሁን KIJችንን እንሰራለን። KIJ በምንሰራበት ሰዓት የመጀመሪያው ማን ነው? ሮው 1 ኮለን 2 ያለውም ማለት ነው። ስለዚህ C12 ማይነስ ይሄንን ፎርሙላ ነው የምንጠቀመው U1 ፕላስ V2 እንላለን። አሁን እዚህ ጋር ቴክ ኢት ፍሮም ኦኩፓይድ ሴል ይለናል። አያችሁት? U1 V2 እያለን የምንጠራቸውን ከየት ነው የምናገኘው? ኦኩፓይድ ሴል ከሰራ ነው። ኦኬ ኦኩፓይድ ሴል ላይ የሰራናቸውን እነዚህን ነው እንግዲህ እዛ ጋር እየወሰድን ምን የምናደርገው V1 V2 V3 U2 U3 የምንላቸውን እዚህ ጋር ያሉትን ቁጥሮች አን ኦኩፓይድ ሴል ስንሰራ እንጠቀምባቸዋለን ማለት ነው። ስለዚህ V2 is equal to 0 ነው። U1 is equal to 0 ነው። ከቅድሙ የወሰድ ነው ማለት ነው። ስለዚህ እነዚህን ምን ማድረግ ነው? እዚህ ቦታ ላይ መተካት መቻል ነው። እዛ U1 እና V2ን እነዚህን ቁጥሮች መተን እንተካቸዋለን። ሁለቱም 0 0 ስለሆነ ስንት ይመጣል? ፕላስ 2 ይመጣልናል ማለት ነው። ሌላ አንኦኩፓይድ ሴል በሮው የለም። ሌላ ሮው 2 ላይ 5 አለ። 5 ሮው 2A ማለት ነው። ይሄ ማለት ሮው 2 1 ማለት ነው። ስለዚህ C21 ማይነስ U2 ፕላስ V1 እናደርጋለን። U2 እና V1 አሁንም ቴክ ፍሮም ኦኩፓይድ ሴል እንወስዳለን። ይቺ 5 ናት። U21 ማለት ኮስቷ ማናት? 5 ይሆናል። 1 ፕላስ 5 ይመጣል ማለት ነው። ይሄንን ስንሰራው ስንደማምረው ይሄ ይመጣልናል ማለት ነው። ሌላው ፎር እዚህ ጋር ያለው ነው። ይሄ ማለት ሶስተኛው ሮው ላይ
ኤ ላይ ያለው ዚስ ሚንስ ኤ ማን ነው? ኮለን 1 ነው። ቢ ኮለን 2 ነው። ሲ ኮለን 3 ነው አይደለ? ኮለን 1 ላይ ማለቱ ነው። ስለዚህ 3 1 ማለቱ ነው። ይሄ ማለት 4 እነዚህን ቴክ ፍሮም ኦኩፓይድ ሴል እየወሰዳችሁ 7 ማይነስ 5 ፕላስ 4 ይመጣል ማለት ነው። እነዚህን ከመጀመሪያ ኦኩፓይድ ሴል ከሰራ ነው የምትወስዱት ማለት ነው። ይህን ስንደማምረው ይሄ ይመጣልናል። ሲ 3 ቢ ማን ነው? ሶስተኛው ሮ ቢ ላይ ያለች ይቺ 6 ማለት ነው። አሁንም ዩ3 እና ቪ2ን ከማን ነው የምንወስደው? ከኦኩፓይድ ሴል እንወስዳለን። ሲ32 ማን ነው? 6 ነው። ዩ3 ከዚህ ማይነስ 5 ነው። ቪ2 0 ነው ማለት ነው። ይህን ስንደማምረው ፕላስ 11 ይመጣልናል። አሁን ምን አይነት ፎርሙላ ነው ይመጣልን? አሁን ይመጣልን እንዳለ ፖዘቲቭ 0 እና ከ0 በላይ ያለ ነው ይመጣልን አይደለ? ስለዚህ ምን ሆኗል ማለት ነው? ኦፕቲማል ሶሉሽናችንን አግኝተናል። ትራንስፖርቴሽን ኮስታችን ከዚህ በታች መቀነስ አይችልም ማለት ነው። ኦኬ፣ ከዚህ በታች መቀነስ አይችልም። ስለዚህ we are going to calculate the transportation cost ማለት ነው። ትራንስፖርቴሽን ኮስታችንን ካልኩሌት ስናደርግ የዚህን ማለት ነው 4 ሲባዛ በ50 ሲደመር 8 ሲባዛ በ50 ሲደመር 1 ሲባዛ በ150 ሲደመር 9 ሲባዛ በ50 ሲደመር 3 ሲባዛ በ200 አድርገን 1800 ይመጣል። ታስታውሱ ከሆነ ስቴፒንግ ስቶን ሜተድን ላይ ስንጠቀም የመጣልን መልስ 1800 ነው። ይሄ የሚያመላክተን ሁለቱም ቫልዩዋቸው የሚሰጡን የመጨረሻ ውጤት ተመሳሳይ ትራንስፖርቴሽን ኮስት ውጤት ነው ማለት ነው። ግን አሰራራቸው ይለያያል። ያኛው ከመጀመሪያ እስከ መጨረሻ ክሎዝ ሉፕ እያደረግን ነው የምንሰራው። ይሄኛው ደግሞ ሲምፕል በሆነ ፎርሙላ አሁን ያያችሁት በጣም ቀላል የሆነ ፎርሙላ በመጠቀም ኦፕቲማል ሶሉሽናችንን ማግኘት እንችላለን ማለት ነው። እንግዲህ ትምህርታችን እዚህ ድረስ ነው። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። በሚቀጥለው ቪዲዮአችን የምንገናኘው በአሳይመንት ፕሮብሌም ይሆናል ማለት ነው።